እንተዋወቅ። ስንት ሰዓት እንደሆነ ገምት። ምንም እንቅልፍ አልወስድ ነው ያለኝ። እንቅልፍ ጉዳዩ ምንድነው? ፍቅር ነው። ከየት የመነጨ? ከእናንተ ነው የመነጨ ፍቅር። ለውጥ እፈልጋለሁ እንደማናችሁ ሳስበው ማለት ነው። 100% የሚሆነው ሁሉም ሰው ለውጥን ይፈልጋል። ግን አንድ ጥያቄ አለ። ያንን የሚፈልገውን አይነት ለውጥ በምን አይነት መልኩ ነው ሊያመጣው የሚችል? ራስህን ጠይቀው። የምፈልገውን አይነት ማንነት፣ የምፈልገውን አይነት ለውጥ እንዴት ነው ላመጣው የሚችል? የሁሉም ሰው ጥያቄ ነው። 99% የሚሆኑ ሰዎች ደግሞ ከለውጥ ፈላጊዎች መካከል ይህንን ጥያቄ መመለስ ያልቻሉ ናቸው። ራሳቸው መለወጥ ይፈልጋሉ፣ እንዴት መለወጥ እንደሚችሉ አያውቁም። አስተሳሰባቸው መቀየር ይፈልጋሉ፣ ልማዳቸውን ማስተካከል ይፈልጋሉ። የገንዘብ አያያዛቸውን ወይም ደግሞ ገንዘብ እንዴት ሜክ ማድረግ እንደሚችሉ ማወቅ ይፈልጋሉ። በፍቅር ግንኙነታቸው እንዴት የተሰካ ግንኙነት ማድረግ እንደሚችሉ አያውቁም። ብቻ ምን ልበላችሁ፣ ብዙ ነገር ይፈልጋሉ፣ ምንም ነገር ማድረግ አልቻሉም። እና መፍትሄ ይዤ መጥቻለሁ ነው ጥያቄው። አሁን እዚህ ጋር ቁም ነገሩ እሱ ነው። ለዘመናት ተደብቀው የቆዩ ታላቅ ሚስጥሮችን ላካፍላችሁ እዚህ ተገኝቻለሁ። ባትሪ እየጨረስን ነው። ከስፖርት መልስ ሌላው ምን ይፈልጋሉ ሌሎች ሰዎች? ልክ እንዳንተ አይነት ሰዎች ፊዚካሊ ፊት መሆን፣ ያማረ ተክለ ቁመና፣ አዲስ ቅርጽ፣ አዲስ ምንድነው ፍሪስታይል፣ ነፃ የሆነ ማንነት ሁሉም ሰው ይፈልጋል። እኔ እፈልጋለሁ እና እሱን እያደረግኩ ነው። እሱን የምትፈልግ ከሆነ ተኝተህ ለውጥን መፍጠር አትችልም። ባለህበት ቁመህ ወይም ደግሞ ከዚህ በፊት ስታደርገው የነበረውን ነገር እያደረግ አዲስ ነገር ልታገኝ አትችልም። ስታገኝ የነበረውን ነገር የምታገኝ እና ከምቾት ቀጠና ውጣ፣ ድፈር። ሴት አይደለም የሚያስፈራህን ነገር ማድረግ መሞከር መቻል አለብህ። ከሆነ ይሆናል፣ ካልሆነ የማይሆንበትን መንገድ ትማራለህ። አንድ ሌላ ነገር እና ምን አስበሃል? አብረን የሆነ ርቀት ያክል እንጓዝ። ሰብስክራይብ ለማድረግ ፈቃደኛ ነህ? ሀሳብ አስተያየትህን ኮሜንት ላይ ለመጻፍ ፈቃደኛ ነህ? ለምን ጊዜህን ታጠፋለህ? ህሊና ነው የምሆንብህ። ህሊና ወዳችኋለሁ። ሌላ ጊዜ ያገኛችኋለሁ። አብረን ስለቆየን ደስ ብሎኛል። እኔ አብነት እባላለሁ። ምን አገባኝ።